500 የቀን ሰራተኛ በቀን ይውላል። ሲኮተኮት 500 ጊዜያዊ ስራ እድል የተፈጠራቸው ሰዎች አሉ። ቋሚ ስራ እድል የተፈጠረላቸው 5 ጥበቃዎች አሉ። አውቀው አምነው መስራት ጠይቃል። ተክተው መስራት ጠይቃል። አሁን እየሰማችሁ ነው። 500 ሰው በቀን ማዋል ምን ማለት እንደሆነ ለሁሉም ሰው ግልጽ ነው። ስለዚህ ግብርናን በትክክል አውቀን ከሰራነው ሀብት መፍጠሪያም ስራ ዕድል መፍጠሪያም ዜጋንም ሀገርንም የሚቀይር ትልቅ ዘርፍ ነው፣ ትልቅ ኢንዱስትሪ ነው የሚለውን እኔ ሁላችንም ከዚህ መማር ነው። ግን ይዩት እኛ እንደ ግብርና ቤተሰብ እንደ ባለሙያ ይዩት ምን እንደሚመስል ከዚህ ብዙ ነገር መማር ይቻላል። የሚፈለገው ይሄ ነው። እንግዲህ ምርታማነትን ከፈለግን ገበያ መር ግብርና ያልነው ይሄ ነው። ገበያ መር ግብርና በምን ላይ ይወሰናል ብለናል? በምርት ጥራት ላይ፣ በብዛት ላይ፣ በተከታታይነት ያልነው ነገር ይሄንን ነው የሚያሳየውና ይሄ ለኛ ለሁላችንም ትልቅ ትርጉም ያለው ነው። በማየታችን በጣም ደስተኛ ነን። እጅግ አድርገን እናመሰግናለን። ከተማ አስተዳደሩ ግን ምን ሰጠው አሳይመንት እዚህ ጋር ወርቅ አለ። ወርቁ አቧራ ለብሷል። አዩት እናላየሹት አላቀም። ለግብርና ሴክተሩ ይሄ ወርቅ ከሰጣችሁት ወርቁን አውጥቶ ወደ ገንዘብ ይቀይረዋል። እዚህ ጋር ያለውን ጸጋ አይታችሁታል። ይሄ ወንዝ ውሃ አለው። ታዲያ ግራና ቀኙ እኮ ይሄ ከ100 ሺህ ለማያንስ ሰዎች የሥራ ዕድል ይፈጥራል። ሀብት ነው። ውሃውን አውጥታችሁ በሶላር ፓምፕ ወጥቶ ወደ ግራና ወደ ቀኝ ቢወጣ በዚህ ውስጥ የሚፈጠረው ሀብት አስቡት። እሱን አቮካዶ ብታረጉት፣ እሱን ይሄን ዝንጅብል ብታረጉት፣ እሱን ጃክ ፍሩት ብታረጉት፣ ከስሩ ዝንጅብል ቢኖር፣ ከስሩ ኮረሪማ ቢኖር፣ ከስሩ እርድ ቢኖር ምን ሊያመጣ እንደሚችል አስቡት። የወል መሬት ሊሆን ይችላል። የወል መሬት ከሆነ እናንተ አልሙት፣ ምንም ችግር የለው። ከፈለጋችሁ ለኛ አንድ 300 400 ሜትር ስጡንና እንደ ግብርና ቢሮ እኛ አልምተን እናሳያቸዋለን። አልምተን ሀብቱን ያው ለቢሮ ይሆናል። ከዛ እናንተ ትምህርቱን ትማራላችሁ። ግን ይሄ እናቱ አበራም እናንተ ይሄ ወደ ሀብት ቀይሩት። ትልቅ ሀብት ነው ያለው። እንግዲህ ይሄ አየር ንብረት የትም አናገኘው። ስለዚህ እንደ አይነት ሀብቶች እንደ አይነት ጸጋዎች ወደ ሀብት መቀየር አለባቸው። ጸጋን ደግሞ ወደ ዜጎች ተጠቃሚነት ገቢ መቀየር አለበት። እኛ በማየታችን በጣም ደስ ብሎናል። ክቡር ከንቲባንም የትምህርት ቤቱ ርዕሰ መምህርንም በጣም እናመሰግናለን። በርቱ። እጃችሁ ይባረክ፣ ሀሳባችሁ ይባረክ።